እንደምን ቆያችሁ የእናንተ የጭቁኖች ድምጽ በሆነው ወላይታ ታይምስ ሚዲያ የአመራሮች ሌብነት በተመለከተ ዜና ይህ ቀርብ ያለው ከኛ ጋር ቆዩ። በ23 ሚሊዮን ብር የቤት ዕቃዎች ግዢ የፈጸመችው ክልል አመራር ውዝግብ እንደሚከተለው እንዳሳለን። አንድ የደቡብ ኢትዮጵያ ክልል ከፍተኛ ኃላፊ በ23 ሚሊዮን ብር የቤት ዕቃዎች ግዢ መፈጸሟ ውዝግብ አስነስቷል። በተጨማሪም እኒሁ የደቡብ ኢትዮጵያ ክልል የትምህርት ቢሮ ኃላፊ ወይዘሮ ፀሐይ ወራሱ ቢሮ ያለው ጂንካ ከተማ ነው። ቢሆንም መኖሪያቸው አዲስ አበባ ሆኖ በየጊዜው ከጂንካ ከተማ በአውሮፕላን እየተመላለሱ እንደሚሰሩ ተገልጿል። ከዚህም ባሻገር ከታማኝ ምንጮች እንደተገኘው መረጃ በቅርቡ በአዲስ አበባ ለሚገነቡት መኖሪያ ቤታቸው በሚሊዮን ብር የገዙት ዕቃ አነጋጋሪ ሆኗል። እኒሁ አመራር ከዱባይ በ23 ሚሊዮን ብር የሚገመት የቤት ዕቃዎች ማስመጣታቸውን ለደብሊውቲ ሚዲያ ከደረሰው ተጨባጭ መረጃ ለማረጋገጥ ችለናል። ደብሊውቲ ሚዲያ ባደረገው ዳሰሳ የደቡብ ኢትዮጵያ ክልል በ6 መዋቅሮች ከተከፋፈለ በኋላ የተደራጀ ዝርፊያ እየተካሄደ መሆኑን አመልክተዋል። ምሁራን በክልሉ ውስጥ የፖለቲካና የሀብት ክፍል ኢፍትሐዊነት እንደታየበት ጠቁመዋል። በደቡብ ኢትዮጵያ ክልል ከፍተኛ አመራሮች መካከል በሙስና ስልጣንን አላግባብ መጠቀም ይስተዋላል። በተጨማሪም በግል ጥቅማጥቅም የተሳሰሩ ግንኙነቶች እየጨመሩ መምጣታቸውም የበርካቶችን ትኩረት ስቧል። ክልሉ 32 ብሔር ብሔረሰቦችን ያቀፈ ቢሆንም የልማት ትኩረቱ በአንድ አካባቢ ላይ ማተኮሩ ተነግሯል። ይህ ደግሞ በሌሎች የክልሉ ከተሞችና ብሔረሰቦች ዘንድ የመገለል ስሜት እየፈጠረ ነው። ይህ ኢፍትሐዊነትና አድሏዊ አሰራር በጊዜ ካልተስተካከለ ሌሎች መዘዞችን ሊያስከትል እንደሚችል በርካቶች እየጠቆሙ ነው። የሚመለከተው አካል ጉዳዩን ፈትሾ መፍትሄ እንዲሰጥም ጥሪ ቀርቧል። ለመሆኑ እኒሁ የደቡብ ኢትዮጵያ ክልል የትምህርት ቢሮ ኃላፊ ወይዘሮ ፀሐይ የቤት ዕቃ 23 ሚሊዮን ከገዙ ቤቱ በስንት ብር ነው የተሰራው? የጭቁኖች ድምጽ የሆነውን የወላይታ ታይምስ ሚዲያ ስለምትከታተሉ እናመሰግናለን። መረጃ ካላችሁ በውስጥ መስመር ላኩልን። በሌላ ዜና እስክንመጣ በሰላም ቆዩ።